أو زد عليه ورتل القرآن ترتيلا. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. يا تجويد تمرت كفل سمنت ببالفاو كفل سبات تمرتاچن سناي የነበረው የፊደላት ባህሪያቶችን እያየን ነበር ያቆምነው ማለት ነው። እነሱንም حروف الشدة የምንላቸውን በሁለት ከፍለን አይተን መጅሁራና መህሙሳ በሚል በዛ ከፍለን እያየን ነበር ማለት ነው። ሽዳ ቀጥሎ ያለውን ባህሪ ነው አሁን ቀጣይ የምናየው الرخاوة የሚባለውን ማለት ነው። ረኻዋ ማለት ምን ማለት ነው? ልልነት ወይም ቀለል ማለት ነው። الرخاوة رخاوة مالت هي الجريان التام ملو بملو مفسس مالتنا لصوت الحرف يفدلو دمسو ملو بملو يعلمنم مزقات منقر لاي مزقات سايقات ملو بملو موتات تنفاشو ويم دمسو مالتنا عند مروره في المخرج بميوت عبت بوتا بميالف جزي ملو بملو لك هونو موتات مالتنا مثلا لمثالي الشين شين سنل ملو بملو يعلمن مزقات ملاساچن بوتاون سايزغا يدمص موچاون يوطال مالتنا لمثالي كኋላ ላይ ያየናቸው ፊደላቶች አሉ። ጂም ስንል መጀመሪያ ምላስ ከላንቃ ጋር ተጣብቆ እንደሚዘጋ አይተናል። እንዲሁም ደግሞ ካፍን እንትን በመናደርግበት ጊዜ በመናወጣበት ጊዜ ምላሳችን አሁንም የሩቁ የምላሳችን ክፍል ወደ ላይ ከሱ ቀጥታ ወዳለው ወደ ላንቃ ሂዶ እንደሚዘጋም አይተናል ማለት ነው። አሁን የሺን ግን ምላሳችን ከላንቃችን ጋር ተገናኝቶ መንገድ አይዘጋም ማለት ነው። ድምጽ የሚወጣበት መንገድ አይዘጋም፣ ሙሉ በሙሉ ይወጣል ድምጹ። ይሄ ረኻዋ ይባላል ማለት ነው። ሌላው ባህሪ አልበይንያ የምንለው ነው። እንግዲህ ሽዳ ረኻዋ በይንያ ተቃራኒ ናቸው ብለናል። በይንያ ምንድነው? የመካከለኛ ማለት ነው። ሽዳም ያልሆነ ረኻዋም ያልሆነ ማለት ነው። በሁለቱ መካከል ያለ ባህሪ هي الجريان الجزئي የተወሰነ ክፍል መፍሰሱ ነው። للصوت ከድምጹ የተወሰነው ክፍል في مخرج الحرف بفدلو موጫ ቦታ ላይ البيني ያው حروف البينية ብለን የዘረዘርናቸው ፊደላት አሉ። እነሱ በእነሱ መካከል ማለት ነው። حروف البينية የምንላቸው 5 ፊደላቶች ብለን ተነጋግረናል። ላም፣ ኑንና አይን፣ ሚም፣ ራ እነዚህ حروف البينية የምንላቸው ናቸው። እነዚህ ፊደላቶች በከፊል ድምጹ አልፎ መሄድ ማለት ነው። بسبب عدم كمال غلقه ሙሉ በሙሉ ስላልተዘጋ ማለት ነው። የድምጹ መውጫ ቦታ ሙሉ በሙሉ ስላልተዘጋ ማለት ነው። البينية بينية في حرف اللام ለምሳሌ ላምን ብናይ ላም ስንል ምላሳችን የጫፏ ክፍል ናት ወደ ላይ ወጣ የተወሰነ ከንትኑ ጋር የምትገናኘው ሙሉ በሙሉ ዝግ አይደለም። ስለዚህ ላም ስንል ምላሳችን ወደ ላይ የዘጋ ቢሆንም በጎንና በጎን በኩል ወይም በምላሳችን ጠርዝ በኩል ትንፋሹ ይወጣል ወይም ድምጹ ይወጣል። ለዛ ተብሎ ሙሉ በሙሉም አልተዘጋም፣ ሙሉ በሙሉም ክፍት ስላልሆነ ለዛ ተብሎ حروف البينية ተባለ ማለት ነው። ስዕሉ ላይ እንደሚታየው ምላሳችን እንዴት ወደ ላይ እንደሚነካና እንዲሁም ደግሞ በጎን በኩል እንዴት ድምጹ እንደሚወጣ የሚያሳይ ስዕል ተቀምጧል ማለት ነው። الجريان الجزئي للصوت عند نطق اللام ላምን በምንናገርበት ሰዓት ላይ ወይም የላምን ድምጽ በምናወጣበት ጊዜ የተወሰነ የድምጽ ክፍል ወይም በከፊል ይወጣል ማለት ነው። بسبب اعتراض طرف اللسان لخروجه
የምላሳችን ጫፍ እንዳይወጣ እንቅፋት ስለሚሆነው ሙሉ በሙሉ ቀጥታ እንዳይወጣ ልካውን ሺን ስንለው የምላሳችን የተወሰነ ሰብሰብ ቢልና ወደታች ይላል ጫፉ ማለት ነው የኛው ግን እንደዛ አይደለም ማለት ነው እና እንግዲህ ላምን በመናወጣ ሰዓት በዚህ መልኩ ይሆናል التنبيه عفوا البينيه في حرف الراء راء በመናወጣበት ጊዜ ደግሞ እንዴት እንደሚሆን የሚያሳይ ስዕል ነው ይሄ الجريان الجزئي للصوت عند نطق الراء بسبب اعتراض طرف اللسان لخروجه አሁንም እንዳልነው ራእን በመናወጣበት ጊዜ በከፊል ነው ሊወጣ የሚችለው ድምጹ ማለት ነው ለምን اغلب الطرف የመጀመሪያው ላይ طرف اللسان ነው የምላሳችን ሙሉ በሙሉ ላምን ስናወጣ የምላሳችን ጫፍ ሙሉ በሙሉ ነው የሚዘጋው እዚህ ደግሞ አብዛኛው የምላሳችን ጫፍ ክፍል ነው ዘግቶ ራ የሚለውን እንትን የሚያደርገው ለምን ራ በመናወጣ ጊዜ ሙሉ በሙሉ ምላሳችንን ከዘጋነው ላ ወደሚል ይሄድብናልና ማለት ነው የምላሳችን ጫፍ ሙሉ በሙሉ ላንቃችን ላይ ወደ ላይ ወጥቶ ከዘጋ ራ መሆኑ አር ድምጽ መውጣቱ አቀርቶ ወደ ላ ይሄድብናል ለዛ ነው ማለት ነው አብዛኛው ክፍል ግን ይዘጋል ማለት ነው ራእን በመናወጣበት ጊዜ ከፊት ለፊት አፋችን ምን ይመስላል የሚለው የሚያሳይ ነው ማለት ነው ስዕሉ የተቀመጠው መንዘሩን አማሚዩን لنطق الراء يبين بقاء فجوة عند منتهى طرف اللسان የምላሳችን ጫፍ መጨረሻው ላይ ትንሽ ክፍተት ይፈጠራል ማለት ነው የሙሩ منها جزء الصوت የድምጻችን የተወሰነ ክፍል በዛ ያልፋል ማለት ነው ራ ስንል በምላሳችን እና በላይኛው ላንቃችን መካከል የተወሰነ ክፍተት ትኖራለች ማለት ነው እዛው እና አብዛኛው ክፍል ግን ዘግቶ ይቆያል የሚለው ነው طيب البينيه في حرف النون والميم ኑንና ሚምን በመናወጣ ጊዜ በይንያ እንዴት ሊሆን ይችላል የሚለውን የሚያሳይ ስዕል ነው ቀጣዩ ደግሞ በስዕሉ ላይ እንደምናየው ኑን በመናወጣበት ጊዜ الجريان الجزئي للصوت عند نطق النون والميم بسبب انفتاح الجزء الخيشومي ወደ አፍንጫ የሚሄደው የአፍንጫ ቀዳዳችን በኩል የሚወጣው የተወሰነው ድምጽ ያው ጉና ከነሱ ጋር ስለማይለያይ ብለናል ሚምና ኑንን ማለት ነው በዛ ሰበብ የተወሰነ ድምጽ ወደዛ ስለሚካፈል የተወሰነው ድምጽ ነው እንግዲህ የተወሰነ ክፍሉ ነው በአፍ በኩል የሚወጣው ኑን ስንል ማለት ነው ወይም ጉና የምነው ወልንግላቂ الجزء الفموي منهما የአፍ በኩል ደግሞ ያለው ክፍል ይዘጋል ማለት ነው ሙሉ በሙሉ ባይሆንም የተወሰነው ክፍል ለምሳሌ ኑን ስንል ምላሳችን ወደ ላይ ወጥቶ ከላንቃችን ጋር በመጋጠም የተወሰነ ይዘጋል ማለት ነው ኑን በመንል ጊዜ ማለት ነው በዚህኛው ጊዜ ምላሳችን የሚተኛ ቢሆንም ሚም ስንል አፋችን ግን ስለሚዘጋ ከንፈራችን ቦታውን ስለሚዘጋው በዛ ሰበብ የተወሰነው ክፍል በአፍንጫ ነው የሚወጣው ማለት ነው طيب البينيه في حرف العين عين ላይ ደግሞ እንዴት ይሆናል የሚለውን ስናይ በይንያ የምንለው ወይም ደግሞ በሁለቱ መካከል ያለው ሽዳ ወይም ረኻዋና በእነሱ መካከል ያለው በሽዳና በረኻዋ መካከል የሚሆነው ማለት ነው እና የሱ ደግሞ አወጣጡ በምን መልኩ ነው አይን ላይ እንደሚታየው الجريان الجزئي للصوت عند نطق العين بسبب رجوع لسان المزمار إلى الخلف لسان المزمار يمنلو
ወይም የምላሳችን የሸንበቆው ክፍል የምንለው ማለት ነው እሱ ሊሳኑል ሚዝማር ይባላል የድምጽ የሚያወጣው የሸንበቆው ክፍል ማለት ነው እና እሱ ወደ ኋላ በመመለሱ ሰበብ አይንን ስናወጣ እሱ ወደ ኋላ ተመልሶ ቦታ ስለሚዘጋ ማለት ነው በዛ ሰበብ የተወሰነ ነው ድምጹ የሚወጣው ወደ ውጪ ማለት ነው እንግዲህ የበይንያ ፊደሎች እነዚህን ይመስላሉ 5 ፊደሎች ናቸው ብለናል ሁለቱ አሁን ያየናቸው ኑንና ሚም ናቸው አንዱ ላም ነው አንዱ ደግሞ ራ ነው አንደኛው ደግሞ አይን ማለት ነው እነዚህ ፊደላቶች አጠቃላይ 5ቱ ሁሩፉል በይንያ የምንላቸው ናቸው ማለት ነው ቀጣዩ ርዕስ የሚሆነው ቂያሱ አዝሚነቲል ሁሩፊ الصحيحة የፊደላቶች የቆይታ ጊዜ ትክክለኛ የቆይታ ጊዜ ምን ያክል ነው የሚለው እነዚህን የምናይበት ነው ማለት ነው አዝሚነቱል ሁሩፍ المتحركة እና አዝሚነቱል ሁሩፍ الساكنة በሁለት ነው የሚከፈሉት ሁሩፍ متحركة ማለት ሐረካ ያላቸው ፊደላቶች የነሱ የቆይታ ጊዜያቸው ምን ያክል ነው እንዲሁም ደግሞ ሱኩን የሆኑ ፊደላቶችስ የቆይታ ጊዜያቸው ምን ያክል ነው የሚለው ነው በሁለት የምናየው ማለት ነው ሐረካ ያላቸው ፊደላት አሁን ሐረካ ያላቸው ስንል የማይስቡትን ማለት ነው የማይስቡ መድ የሌላቸው ሐረካ ያላቸው ፊደላቶች የቆይታ ጊዜ እኩል ነው የሁሉም ማለት ነው ለምሳሌ ኩቲበ ኩ ያልንበትን ጊዜ ወይም እርዝማኔ ልክ እንደዛው ቲ ያልነውም በ ያልነውም እኩል ነው እርዝማኔ ወይም ቆይታው ማለት ነው አንዱም ኩ ብለን ቲ ብለን በ አንልም ወይም ደግሞ ኩቲበ አንልም ማለት ነው አንስበው መሳቢያ ጨምረን አናራዝምም ወይም በ ብለን ኩ ብለን እንደዚህ የማራዘም ነገር የለም አናራዝመውም ማለት ነው ተመሳሳይ እኩል ቆይታ ነው ያላቸው ማለት ነው አዝሚናቱል ሁሩፍ الساكنة ከሆነ ደግሞ የሱኩን የሆኑ ፊደላቶች የነሱ ጊዜ ገደውስ ከተባለ የተናሰቡ ጡሉሃ የነሱ እርዝማኔያቸው እኩል ነው ወይም ደግሞ ይዛመዳል مع جريان الصوت بها ድምጽ በዛ የሚፈስበት የዛ ጋር ማለት ነው አሁን ድምጻቸው ፍሰቱ ቶሎ የሆነ የፍሰቱ ጊዜ አጭር ከሆነ ሱኩን ሲሆኑም አጭር ይሆናል የሚረዝምና የሚጎተት ከሆነ ደግሞ ሱኩን ሲሆኑ ይጎተታል ወይም ይረዝማል ማለት ነው ለምሳሌ يستبشرون ስንል ማለት ነው አሁን ለምሳሌ እንዳየነው يس ብለን ቶሎ ነው ያለፍነው يستب ባውንም ቶሎ አልፈነዋል ሩ የሚለው ላይ ዋውን ጎትተን አቆይተናል ን የሚለውን ቶሎ ብለናል ማለት ነው تكون أزمنة الحروف المتحركة እንግዲህ ሁለቱን ልናይ ነው የሙተሐሪክ ፊደላቶች የቆይታ ጊዜያቸው ምን ያክል ነው የሚለውን ስናይ تكون أزمنة الحروف المتحركة متساوية እኩል ይሆናሉ እያንዳንዱ ማንኛውም ሐረካ ያለው ፊደል የቆይታ ጊዜያቸው እኩል ይሆናል ማለት ነው متساوية ضمن المرتبة الواحدة من مراتب القراءة ከአቀራር ደረጃዎች በአንደኛው ማለት ነው በመጀመሪያው መርተባ ይሆናል ማለት ነው አይ አነ ይሄም ማለት ምን ማለት ነው أن زمن الحرف المفتوح زمن الحرف المضموم وزمن الحرف المكسور النزي فتحة يهونا ضمة يهونا عندهم كسرة يهونا فيدال يقويتا جيزيو النزي فيدالاتوش
እኩል ይሆናሉ ማለት ነው ማለት ነው طيب أخطاء زمنية تقع عند أداء الحروف المتحركة حركة ياللون فدل بمنا نببت جزء بمن تجبربت جزء لكساتو يميشلو ستتوش مالتنا عندنا تطويل زمن حرف متحرك عن أزمنة ما جاوره من الحروف المتحركة خطأ في القراءة من دنو يمجمرو ماسر الزمن تطويل زمن حرف متحرك حركة ياللون في دلي قويتا جزيون ماسر الزمن كمن عن أزمنة ما جاوره كمي قرابتوت في دلاتوش قويتا من الحروف المتحركة حركة كاللاتشو كالنسو قويتا معنا إيه خطأ في القراءة النباب بلا يميكست ستتنو سماه العلماء بلو ترتوتال تمطيط بلوتال تمطيط معلم مانو منكرفف مالتنا أويل إدخال ويم إدخال بلوتال وذلك نحو إهم لمسالي انديتنا فمن يعمل يعلون سيانب فمن يعمل اندزي اينة النبا فمن يعمل اندزي بلو مانبب مالتنا فما يعلون فما هم ميمون من ادرغو اسرزمو كفا يتليه السطاط سطاو معنا ሌላው ኩንቱም የሚለውን ሲያነብ ሰው ኩንቱም እንደዚህ የሚያነባለ እና ይሄ ስህተት ነው ማለት ነው ሌላው ኢነለዚነ ያለውን ኢነ ብሎ ማንበብ ማለት ነው እና ይሄ ስህተት ነው ማለት ነው ልንጠነቀቅ ይገባናል طيب ሌላው የሁለተኛው ምንድነው ተቅሲሩ ዘመኒ حرف متحرك ሐረካ የሆነ የተሐረከን ፊደል የዛን ደሞ ዘመኑን ጊዜውን ማሳጠር عن أزمنة ما جاوره ከጎረቤቶቹ የጊዜ ቆይታ አንፃር ሲታይ ይሄንኛውን ማሳጠር ማለት ነው من الحروف المتحركة ሐረካ ከሆኑ ፊደሎች خطأ في القراءة ይሄም አነባበብ ላይ የሚከሰት ስህተት ነው ሰማሁ ዑለማዎች ጠርተውታል ወይም ደግሞ ይሄንን ሰይመውታል الاختلاس ብለው ሰይመውታል اختلاس ማለት ንጥቂያ ማለት ነው وذلك ይሄም ምንድነው نحو ለምሳሌ ማለት ነው يأمركم ያለው يأمركم ብሎ ሰው ካነበበው يأمركم ብሎ ካነበበው ፈጠን አድርጎ ይሄንኛው ያለውን ግልጽ አድርጎ ያለው ሱኩን ነው ሙሩኩም ያለውን ወደ ሱኩን ያእሙርኩም አይነት አካሄድ ማለት ነው እንዲሁም خلقكم ያለውንም በተመሳሳይ የማስረዘም يعيدكم እነዚህን ለምሳሌ ማለት ነው እና እነዚህ ላይ እና ሌሎችም ሙተሐሪክ የሆኑ ፊደላቶች ላይ ጊዜውን የማሳጠር ነገር እንዳይፈጠር እንትን ማለት አለብን ማለት ነው መጠንቀቅ አለብን قياس أزمنة الحروف الصحيحة الساكنة የሱኩን ፊደላቶች ሱኩን የሆኑ ፊደላቶች ደግሞ ትክክለኛ ዘመኑ ምን ያክል ነው የሚለውን ነው የምናየው ቀጣዩ ዘመኑል ሐርፍ ረኽው ያልናቸው حروف ረኻዋ ብለን የጠቀስናቸው ፊደላቶች አሉ የነሱ የቆይታ ጊዜ እነዛ حروف الرخاዋ ያልናቸው ከሸዲዳ ብለን ከተቀስናቸው ከ8ቱና እንዲሁም በይንያ ካልናቸው ከ5ቱ ውጪ ያሉት ከ13ቱ ፊደላት ውጪ ያሉት 15ቱ ወይም 16ቱ ፊደላቶች ማለት ነው የነሱ
ምንድነው አጥወሉ የሚረዝም ይሆናል ማለት ነው من زمن الحرف البيني حروف البينية ካልናቸው ከአምስቱ ፊደላቶች የቆይታ የحروف الرخوة ያልናቸው ቆይታ የበለጠ ይረዝማል ሱኩን ሲሆኑ ማለት ነው ثانيا የሁለተኛው زمن الحرف البيني ደግሞ بيني ያልናቸው አምስቶቹ ፊደላቶች ደግሞ አጥወሉ من زمن الحرف الشديد حروف الشدة ካልናቸው ፊደላቶች ከስምንቱ ፊደላቶች ይልቅ እነዚህ አምስቶቹ ደግሞ የተወሰነ ረዘም ያለ ጊዜ ይቆያሉ ማለት ነው ثالثا ሶስተኛ قياس أزمنة الحروف الصحيحة الساكنة ትክክለኛ የሆኑ የፊደላቶች ሱኩን የሆኑ የነሱ የቆይታ ጊዜው የተናሰቡ مع سرعة القراءة የአቀራር ፍጥነት ጋር ይመሳሰላል ወይም ደግሞ ስናነብ የምንሄደው የፍጥነት ጋር ከሱ ጋር ይዛመዳል ማለት ነው تحقيقا وتدويرا وحدرا እንግዲህ ሶስት አይነት ሱርዓቱል ቂራአ ብለን የቀራናቸው የተማርናቸው አሉ ከነሱ ከሶስቱም በተحقيقም በተድዊርም በሐድርም በሶስቱም አይነት ከነሱ ጋር ይዛመዳል እንጂ ያሲባል ቶሎ ፈጥነን እናቻኩላቸዋለን ወይም እንንቀራፈፋለን ማለት አይደለም ልክ ተርቲል የሚባለው ሁሉንም ቂራአት አካቶ ይዛል እንዳልነው አሁንም حروف الساكنة የምንላቸው ሶሂህ ሆነው ሳኪን የሆኑ ፊደላቶች ማለት ነው የነሱ ከቂራአቶቹ ፍጥነቶች ጋር ከሁሉም ጋር ይዛመዳል አብሮ የሚሄድ ነው ማለት ነው طيب قياس أزمنة الحروف الصحيحة الساكنة የፊደላቶች ሱኩን የሆኑ ፊደላቶች የቆይታ ጊዜ ምን ያክል ነው የሚለውን አንድ ርዕስ ነው በውስጡ ዘመኑል حرف الرخوي زمن الحرف البيني زمن الحرف الشديد እነዚህን ርዕሶች አካቶ ይዟል يبقى هذا التناسب بين أزمنة الحروف الصحيحة الساكنة مهما كانت سرعة القراءة عفوا ይሄ መዛመድ በሁሉም ፊደላቶች የቆይታ ጊዜ ማለት ነው ሱኩን ከሆኑት የቂራአቱ አቀራር ፍጥነት ማንኛውም አይነት ቢሆን እንደዚህ ይሆናል ማለት ነው በዛው መልኩ ይቀጥላል ማለት ነው እንደ ምሳሌ የተቀመጠ አለ አዝሚነቱል ሁሩፍ ላይ ለመለማመድ የተቀመጠ ሱረቱ ሸርህ አለ እሱን ቀርተን ኢንሻአላህ የምንጨርስ ይሆናል ማለት ነው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب ይሄ እንግዲህ ፊደላቶቹን የጊዜያቸውን ገደባቸውን የተማርነውን በተግባር ላይ ለማዋል ያክል የተቀመጠ ነው ማለት ነው ለዛሬ እዚህ ድረስ ነው የሚበቃን ቀጣይ አልኢስቲዕላእ ወልኢስቲፋል ከሚለው ርዕስ ጀምረን የምናይ ይሆናል هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه